የዓለማችን ቢሊዮነሮች የሚቀናጡባቸውን ግዙፍ የቅንጡ መርከቦችን በሺዎች የሚቆጠሩ መግዛት ይችላሉ። የዴልታን፣ የዩናይትድንና የአሜሪካን ኤርላይንስን አጠቃላይ የአውሮፕላን ስብስቦችን በሙሉ መግዛት ይችላሉ። በፋብሪካ ዋጋ 24 ሚሊዮን አዳዲስ የቴስላ ሞዴል ዋይ መኪናዎችን መግዛት ይችላሉ። ለ1000 ዓመታት ያህል በየቀኑ 2.7 ሚሊዮን ዶላር ማውጣት ትችላለህ። 1 ትሪሊዮን ዶላር። ይህ ቁጥር በአይምሮአችን ለመሳል እንኳን ይከብዳል። በዓለማችን ላይ ካሉ እጅግ ባለጸጋ ሀገራት ዓመታዊ የብሔራዊ ምርት ወይም ደግሞ ጂዲፒ በላይ የሆነ ሀብት። ሰኔ 2026 ላይ የናስዳቅ አክሲዮን ገበያ ያናጋ አንድ ታሪካዊ ክስተት ተመዘገበ። ስፔስ ኤክስ የተባለው የጠፈር ኩባንያ በይፋ ወደ አክሲዮን ገበያ ሲገባ የዚህ ሰውዬ የግል ሀብት 1.1 ትሪሊዮን ዶላር ደረሰ። በዓለም ታሪክ የመጀመሪያው ትሪሊየነር። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው ስለ ገንዘብ ብዛት ብቻ አይደለም። የዛሬው ትሪሊየነር የትናንቱ የስደት ልጅ ኤለን ማስክ እንዴት እብድ የሚመስሉ ሀሳቦችን ወደ እውን ቀየረ። ዛሬ በገንዘብ ሊገዛ የማይችለውን የጠፈርና የሰው ሰራሽ አስተውሎ ወይም ደግሞ ኤአይ ኢምፓየር እንዴት ሊገነባ ቻለ። እስከ ቪዲዮ መጨረሻ አብራችሁን ቆዩ፣ ምክንያቱም ማስክ ያደረገው ያልተነገሩ ሚስጥሮች ዛሬ ይገለጣሉ። ታሪኩ የሚጀምረው በ1971 በደቡብ አፍሪካ ፕሪቶሪያ ውስጥ ነው። ኤለን ማስክ ገና በልጅነቱ ከሌሎች ልጆች የተለየ ነበረ። በቀን እስከ 10 ሰዓት መጽሐፍትን ያነብ ነበረ። ይሁን እንጂ የልጅነት ህይወቱ በደስታ የተሞላ አልነበረም። በትምህርት ቤቱ ውስጥ ባለው የጸጥታ ባህሪው የተነሳ በልጆች ከፍተኛ ድብደባ ይደርስበት ነበረ። በአንድ ወቅት ተደብድቦ ደረጃ ላይ በመውደቁ ምክንያት እስከ ዛሬ ድረስ በአፍንጫው የመተንፈስ ችግር አለበት። በቤት ውስጥም ቢሆን ከአባቱ ከኤሮን መስክ ጋር የነበረው ግንኙነት በስነ ልቦና ጫና የተሞላ ነበረ። ነገር ግን ይህ ሁሉ ህመም ወደ አንድ ነገር እንዲያተኩር አደረገው፣ ኮምፒውተር። በ12 ዓመቱ ብላስተር የተሰኘ የቪዲዮ ጌም በራሱ ኮዲንግ ሰርቶ $500 ሸጠው። ይህ የመጀመሪያ የንግድ ስኬቱ ነበረ። ማስክ በደቡብ አፍሪካ ወታደራዊ አገልግሎት ላለመስጠትና ትልልቅ ህልሞቹን ለማሳካት በ17 ዓመቱ ወደ ካናዳ በመቀጠልም ወደ አሜሪካ ተሰደደ። በፔንሲልቬኒያ ዩኒቨርሲቲ የፊዚክስ እና የኢኮኖሚክስ ትምህርቱን ካጠናቀቀ በኋላ በ1995 የዶክትሬት ትምህርቱን ለመቀጠል ስታንፎርድ ቢገባም ገና በሁለተኛው ቀን ትምህርቱን አቋረጠ። ምክንያቱስ የኢንተርኔት አብዮት እያመለጠኝ ነው ብሎ በማሰቡ ነበረ። ከወንድሙ ከኪምባል ጋር በመሆን ዚፕቱ የተባለች የዲጂታል ካርታ ኩባንያ መሰረቱ። ቢሮ ለመክፈል አቅም ስላልነበራቸው በዚያው በሰሩበት ቢሮ ሶፋ ላይ ይተኙ ነበረ። ይህንን ኩባንያ ኮምፓክ ለተባለ ድርጅት በ307 ሚሊዮን ዶላር ሲሸጡት ማስክ የ22 ሚሊዮን ዶላር ባለቤት ሆነ። ነገር ግን ማስክ ገንዘብ ይዞ አልተቀመጠም። ሙሉ በሙሉ በሚባል ደረጃ አደጋ ላይ ጥሎ X.com የተባለ የኦንላይን ባንኪንግ መሰረተ። ይህ ኩባንያ በኋላ ላይ ስሙን ወደ ፔይፓል ቀየረ። በ2002 ኢባይ ፔይፓል በ1.5 ቢሊዮን ዶላር ሲገዛው ማስክ 175 ሚሊዮን ዶላር አገኘ። አሁን ማስክ የፈለገውን ማድረግ የሚችል ባለጸጋ ሆኗል። አብዛኛው ሰው በ175 ሚሊዮን ዶላር ቪላ ገዝቶ በደስታ መኖር ይመርጣል። ኤለን ማስክ ግን ያደረገው ነገር ፍጹም እብደት ነበረ። ሰውን ወደ ማርስ ለመውሰድ በማለም ስፔስ ኤክስን መሰረተ። በተመሳሳይ ደግሞ የኤሌክትሪክ መኪናን የሚያመርተውን ቴስላን በገንዘብ ደገፈ። ታሪኩ የሚጀምረው እዚህ ጋር ነው። በ2008 ማስክ የመጨረሻው የውድቀት አፋፍ ላይ ደርሶ ነበረ። ስፔስ ኤክስ ያመጣቸው የመጀመሪያዎቹ 3 ሮኬቶች በሙሉ አየር ላይ ፈነዱ። ቴስላም ቢሆን ምርት ማምጣት አቅቶት ከፍተኛ ኪሳራ ውስጥ ገባ። ማስክ የነበረውን ገንዘብ በሙሉ ጨረሰ። ከሚስቱ ጋር ተፋታ። ጓደኞቹ እብድ ነው ይሉት ነበረ። አንድ የመጨረሻ እድል ብቻ ነበረው፣ 4ኛው ሮኬት። ካልተሳካ ሁለቱም ኩባንያዎች ይከስራሉ።
መስከረም 2008 ላይ ፋልከን 1 የተባለ ሮኬት በተሳካ ሁኔታ ወደ ጠፈር ሲወነጨፍ ናሳ የ1.6 ቢሊዮን ዶላር ኮንትራት ሰጠው። ያቺ ቀን የዛሬው ትሪሊየነር ህይወት የቀየረች ታሪካዊ ቀን ነበረች። ከ2020 ጀምሮ የማስክ ሀብት እንደ ሮኬት መንጠቅ ጀመረ። የቴስላ አክሲዮን ማደግ ዓለምን አስገረመ። በ2024 የሀብቱ መጠን 400 ቢሊዮን ዶላር ደረሰ። ነገር ግን እውነተኛው ታሪክ የተጻፈው ሰኔ 2026 ላይ ነው። ስፔስ ኤክስ የተባለው የጠፈር የሳተላይት ኢንተርኔት እና የሰው ሰራሽ አስተውሎ ወይም ደግሞ የኤአይ ጥምረት የሆነው ግዙፍ ኩባንያ በይፋ በአክሲዮን ገበያ ላይ ሲመዘገብ የኩባንያው ዋጋ 2.1 ትሪሊዮን ዶላር ደረሰ። ማስክ በኩባንያው ውስጥ ባለው ከፍተኛ ድርሻ ምክንያት የግል ሀብቱ በአንድ ጀንበር 1.1 ትሪሊዮን ዶላር በመሆን የዓለማችን የመጀመሪያው ይፋዊ ትሪሊየነር ለመሆን በቃ። አሁን ላይ ማስክ ሮኬት ብቻ ሳይሆን ስታርሊንክ በተባለው ሳተላይቱ መላውን የዓለም ኢንተርኔት ይቆጣጠራል። በቴስላ መኪናዎቹ የዓለምን ትራንስፖርት እየቀየረ ነው። በኤክስ ወይም ደግሞ በድሮ ትዊተር ደግሞ የዓለምን መረጃ ይገዛል። የኤለን መስክ ታሪክ የገንዘብ ታሪክ ብቻ አይደለም። በትምህርት ቤት ክፉኛ ይደበደብ ከነበረ ልጅ መላውን የዓለም ቴክኖሎጂ ወደሚመራው እና የሰው ልጅ ታሪክ ወደሚቀይር ትሪሊየነር የተደረገ የጽናት ጉዞ ነው። ብዙዎች የማይቻል የመሰላቸውን ነገር እርሱ ግን አሳክቶ አሳይቷል። ለመሆኑ እናንተ ስለ ኤለን መስክ ምን ታስባላችሁ? እርሱ ለዓለም እድገት የሚሰራ ድንቅ መሐንዲስ ነው ወይስ ስልጣንና ገንዘብ ያሳበደው ባለጸጋ? ሐሳባችሁን በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ባልተነገረ ታሪክ እስክንገናኝ ሰላም ቆዩ። Successful hot staging maneuver. So we've got 12 of the 13 engines lit back up on boosters, so it's doing its boost back. Real excitingly though, we've got 6 out of 6 Raptors lit on ship there, so it's now going to continue to make its ascent into outer space strong.